ጥሩ እየሰራ ያለን ስትራቴጂ ለምን ትነካለህ? በተለያዩ ጊዜያት በስራ ላይ የሚያጋጥመኝ ጉዳይ ነው። የግድ አዲስ ነገር ካልተፈጠረ ስራ ያልተሰራ የሚመስላቸው ኃላፊዎች አሉ። በእርግጥ አዲስ ነገርን ወይም ፈጠራን እየተቃወምኩ በፍጹም አይደለም። በጣም አስፈላጊ ነገር ነው። በተለይ ምንም ለውጥ እና እድገት በማያሳዩ ጉዳዮች ላይ እንዲሁም በጣም ተለዋዋጭ የገበያ ሁኔታና ከባድ የገበያ ውድድር ባለበት ሁኔታ ሊያስኬድ ይችላል። ነገር ግን በጣም በጥሩ ሁኔታ እየሰራ ያለን ስትራቴጂ ደንበኞችን 99% እያስደሰተ ያለን ምርት ወይም አገልግሎት የድርጅቱን ሰራተኞች በጣም የሚያስደስት ባህል ያለበትን መስሪያ ቤትን በሁሉም አካላት በውጪም በውስጥም በጣም ጥሩ የሚባል ብራንድ ያለውን ድርጅት ሽያጭ በግፊያ የሚከናወንበትን ድርጅት አዲስ ነገር ካልወለድኩ ወይም ካልወለዳችሁ ተብሎ ዘራፍ ይባላል። ይህ ጭር ሲል አልወድም ካልሆነ በስተቀር ምንም ሊባል አይችልም። የስራ አካባቢውን ካላተራመስኩ ይመስላል። ስለዚህ ምን እያልኩ ነው? በድርጅት ውስጥ ጥሩ እየሰራ ያለን ስትራቴጂ ማለትም ድርጅቱን እያሳደገ ያለን አካሄድ መግታት አይጠቅምም።